እንዴት እንደሚያምር ይኸው። እንግዲህ ዛሬ የሰራሁት ከብሰ ይሄን ይመስላል ወዶችዬ። እናንተ ላይክ አርጋችሁ ብቻ ቪዲዮውን እስከ መጨረሻ ድረስ እዩ። ላይክ ሰብስክራይብ እንዳታረጉ። በጣም የሚያምር ከብሰ ነው የሰራሁት። ይኸውላችሁ አሰራሩን እስከ መጨረሻ ካያችሁ ተወዱታላችሁ። እዚህ ጋር ጌማት እየሰራሁ ነው። ምሳ ሰዓተኛ ስዊት ነገር ከምሳ በኋላ ይበላሉና ሻይ እያፈላሁ ነው። እዚህ ጋር ጌማት እየሰራሁ ነው። ለቀጣይ ጌማት አሰራሩን አሳያችኋለሁ። ለዛሬ ቪዲዮ የሰራሁላችሁ ከብሰ አሰራር ነው። ይኸውላችሁ እንዲህ በጣም ነው የሚያምረው። እናንተ ላይክ ሰብስክራይብ ኮሜንት በማድረግ ቪዲዮውን እስከ መጨረሻ ድረስ እዩ። ሰላም ጤና ይስጥልኝ ውድ ጓደኞቼ፣ የዓለሚቱ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ውድ ጓደኞቼ ዛሬ ምሳ ከብሰ ልሰራ እያዘጋጀኋቸውን ግብአቶች ነው እዚህ ጋር የምታዩዋቸው። እዚህ አንድ ዶሮ አለኝ። የሚሰራው ከብሰ ነው፣ የዶሮ ከብሰ ማለት ነው። እዚህ ጋር ደግሞ ቲማቲም፣ ሽንኩርት፣ ካሮት፣ ድንች አለኝ። እዚህ ጋር ደግሞ የዶሮ ቅመሞች አሉኝ። የዶሮ ቅመም ያው እንግዲህ አረቤ ሆናችሁ ታውቃላችሁ። ለከብሰ ለዶሮና ለስጋ የምንጠቀማቸው ቅመሞች አሉ። እኔ የዶሮ ቅመም ነው የምጠቀመው። እዚህ ጋር እንደምታዩቸው። እዚህ ጋር ደግሞ ቅቤ፣ የገበታ ቅቤ የሚሉት አለ። ይሄ ማለት ሙሉ በሙሉ 10% ቅቤ ነው። ከዛ ዘይት ነው ማለት ነው። ይሄን የምጠቀመው ውድ ጓደኞች። አሁን ካሮቱንና ሽንኩርቱን ነው በመጀመሪያ የጨመርኩት። ምክንያቱም ቀጭ ቀጭ እንዳይል በሰል ማለት አለበት ማለት ነው። ይኸውላችሁ አሁን እንደዚህ ከአረኩ በኋላ ቲማቲምና ድንቹን አልጨምርም፣ ዶሮዬን እጨምራለሁ ማለት ነው። ምክንያቱም ውሃ እንዳይኖረውና በዘይቱ እንዲጠበስ ዶሮ ማለት ነው። አሁን ደግሞ እንደዚህ ጠብሼዋለሁ ዶሮዬን። ቲማቲምና ድንቹን እጨምራለሁ። ከዛ ደግሞ ቅመም እዚህ ጋር ደግሞ ነጭ ሽንኩርት አለ። ይሄንን አሁን በአንድ ላይ እሽት አድርጌ ብስል እስከሚል ቲማቲሙን አቁላላለሁ። ከዚያም በኋላ ደግሞ ውሃ እጨምራለሁ ማለት ነው። የሞቀ ውሃ እጨምራለሁ። እናንተ እኔ በመዳም ቢሆን እንደዚህ እየሰራሁ ቪዲዮ ለእናንተ ኮሜንት ላይ ሰብስክራይብ ማድረጋችሁን እንዳትረሱ። ሰምታችኋል ውድ ጓደኞቼ። ተመልሼ መጥቻለሁ። ይኸውት በጣም እንዴት እንደሚያምር ተቁላልቷል። አሁን ውሃ እንትን እላለሁ ማለት ነው፣ እጨምራለሁ። ሙቅ ውሃ ነው የሚጨምረው። አሁን ይሄንን ለ40 ደቂቃ እንደዚህ አበስላለሁ ማለት ነው። ከ40 ደቂቃ በኋላ መልሰን እንገናኛለን። ከበሰለ በኋላ ከዛ ሩዜን አጥባለሁ። እናንተ የትም ሳትሄዱ ጠብቁ ማለት ነው። ሰላም ውድ ጓደኞቼ ተመልሼ መጥቻለሁ። ይኸውላችሁ አሁን ከብሰዬ እንደዚህ ሆኗል ማለት ነው። እና እኔ አንድ አይነት ብቻ አይደለም የምሰራው፣ ብዙ አይነት ከብሰ ነው። አሁን ይሄ ከብሰ ሲሰራ ካሮት፣ ድንች እንደዚህ አይበዛም፣ ግን ለልጆች ህፃናት ስላሉ ነው እንደዚህ አሁን የምሰራው እኔ ማለት ነው። እና አሁን እኔ 1 ኩባያ ሩዝ ነው። ሩዙን ለ1 ሰዓት ያክል አጥቤ አስቀምጨዋለሁ ማለት ነው። እንደዛ ካላደረጋችሁት ሩዙ ረዘመ ሩዝ አይሆንም፣ አያምርም። እና በስመቴ ሩዝ ነው እና ይኸው እንደምታዩት ነው። አያችሁ አይደለም? መጨረሻ ላይ ደግሞ በስሎ ሲያበቃ አሳያችኋለሁ። እናንተ ላይክ ሰብስክራይብ ኮሜንት ማድረጋችሁ እንዳረሱ። በስደት የምትኖሩ መዳም ቤት የምትኖሩ ይሄን ቪዲዮ አይታችሁ ሰብስክራይብ አለማድረግ ላይክ አለማድረግ እንግዲህ ይሄ ንፍግነት ነው። እንዳውቄ ነው። እሺ ዋይፋይ የምትጠቀሙ ካላችሁ ሰብስክራይብ አድርጉ። ዳታ የምትጠቀሙ ግን ምንም እንትን አላለም። ምክንያቱም እኔ አሁን አዲስ እንደሆንኩኝ ምግብ የሚሰራው ዋይፋይ እየተሰጠኝ እያየሁ እንዲሰራ ነው። ምግብ የምትጠይቀኝን ነገር አታሳየኝም፣ ቪዲዮ ትልክልኛለች፣ እኔ እያየሁ ነው የሚሰራው ማለት ነው። እና ከፈለክ የአረቦቹን ከፈለክ ያበሻ የሚሰሩትን እያየሁ ከዛም በኋላ ለምን እኔ ስለራሴ ዩቲዩብ አልሰራም ብዬ
ዩቲዩብ እንደምታዩት ጥሩ እየሰራሁ ነበር። የሰው ቪዲዮ ለቅቄ ነው ሞኔታይዝን የተነሳው። አሁን እንደ አዲስ ሞኔታይዙን ለማስመለስ እየሰራሁ ነው ማለት ነው። እናንተ እንግዲህ ላይክ እና ኮሜንት በማድረግ ብቻ መተባበር ነው። ዶላሩ ሲመጣ አብረን እንበላለን። አሁን አያችሁ እንደዚህ ትንሽ እንትን ካለ በኋላ እሳቴን ለሰስ አድርጌ ነው እንትንና በጣም የሚያምር ከለር ነው ያለው። እንደምታዩት እንደነገርኳችሁ ሩዙ ረዝም የሚሆንላችሁ ለ1 ሰዓት ወይ ለ30 ደቂቃ ውሃ ውስጥ ዘፍዝፋችሁ ማቆየት አለባችሁ። አሁን ይሄ ውሃውን ሲመጥ አሳያችኋለሁ።